ሳሊማን የሚባል በጣም ጎበዝ እንደኔ ብራቱ ሲጠፋኛ ጋር ደውሎ አላላችሁ። ዶክተር እመቤት ናት እያበረች ይዘ ሄደ ቀይ ወጥ አሰራም የወጥ ቀቃይ የሃይገር የፐብሊክ ባስ ምልክቶችን እንዲህ እንደዚህ ከፍ አድርገህ ሙሉ ጣሪያ በቴስታ ነው ያለበሱ። ትገደላለህ ማለት ወንድ ልጅ ብቻውን ይሆን ዘንድ አይገባም ይላል። ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ሜንሽን ያደረጋችሁን ቪዲዮ በአግባቡ እናያለን። እንዲሁም ሀሳብና አስተያየታችሁን ኮሜንት ላይ መጻፋችሁ እንዳረሱ፣ ሰብስክራይብ ማድረጋችሁ እንዳረሱ እባካችሁ ያለውን በሙላ አድርጉለት። ወደ ቪዲዮ የታደራችሁ የህንድ ፊልም አፍቃሪ ስትሆን ሳታ እንደምኔ አሁንም ጋሻ እንዴት ነው ማሬዋ እንደምኔ አንቺ ምን አባሽ ነው ስፖርት የማልሰራበት ሁሌ እየመጣሽ በብር የምታጮልቂ? ወድጄ ለምን ትበጠብጫለሽ? ወድጄ ቴሪና የሚለውን ፊልም አይተሽዋል? ምንነት የለም ቴሪና የሚለው ፊልም ማለት ነው። ሳሊማን የሚባል በጣም ጎበዝ እንደኔ ስትሮንግ የሆነ ስፖርተኛ ጎበዝ ወጣት ነበር። እናሱ በሴት አበደ እና እኔ እንዳብድ ነው እንዴት የምትፈልጊ? ጋበራጃው ጅብያለኝ በነገራችን ላይ ማለት ነው። ቪዲዮ ተመችቶኛል። አው እንዴት ነው እንድናብድ ትፈልጋላችሁ? አይሽ ወደ ቪዲዮ እንግባ። ሄሎ መብራት አይደል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው? መብራት ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይ ላይ ነው ጥሎኝ የጠፋው። መብራት ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ ቀለዱ ነው? ሰው ነው እንዴ የጠፋውት? ሰው ነው እንዴ? ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? መብራቱ ሲጠፋኛ ጋር ደውሎ አላላችሁ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴ ምቆ ቤት ውስጥ ያለ መብራት ሲጠፋ እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ። ኧረ ተው ስራቸውን ይስሩበት፣ አረብሻቸው። ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለክርስትና ማለት ምን አሉኝ? አቤት ምን እንጃ። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ከተወለደ ጀምሮ ማለት ነው። ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቴ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩ? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉ? ላምበረትን አወቀው ወይ? አዎ አውቀዋለሁ። ታውቁታላችሁ እንዴ? እናማ ያው አንዳንዴ እንግዲህ ስራ ቢዚ ስትሆን ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ ቆርጬ እኮ ልብስ ማስጫረኩ። በነገራችን ላይ እንዴት ነው እንዳዘቀው እኔ ልቀልድ ብዬ እኮ መቼ ተው። መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበር። አንዳንድ ጊዜ እኮ እየደወልን ፈታ ዘና ካላረግናቸው ምን እና ከሱ ብታጠፉ ደብራሻል። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ ይሳታል። አብሮ ያጥፋን እያለና አጀት የእሳት አደጋ ቁጥራችሁንም እየፈለገ ነው። ካላችሁ ኮሜንት ላይ አስቀምጡልን። ያለውን በሙላ አድርጉለት። ወደ ቀጣይ ቪዲዮ። ሰላም ነው አባ፣ እንዴት ነሽ? ስልኬ ተበላሽቶብኝ ነበር። ስልኩ ተበላሽቷል። አሳስብሽ ብራዘር፣ በትነን እናስተካክለዋለን። በቃ አሳስብሽ። በትነው ምን እንደሆነ አላውቅም። ዝም ብሎ የአውሮፕላን ምልክት እያሳየኝ ነው። ኤርፕሌን ስልኬ ላይ ሲገፍተር አድርጋት ያራድየለሽ። በቃ እኔ እኮ ራሱ መድኃኒት ነው። ኦኬ እንትን ነው ኤርፕሌን ሙድ አብርተህ ነው ዳይሬክትሊ በኢንዳይሬክት ወይ ነው ፊክስ የምናደርገው። 25 ተከታዮች 25 ምንድን ነው 25 ያው 2500 ብር ነው። አንደኛ ነገር የዱባይ ሲም ካርድ ነው። ገብቷል? ዱባይ ሲም ካርድ ሲሆን ገብቷል። የሀገር ውስጥ ቢሆን ይቀንስ ነበር እንዴ 2500 ባንዳ ሊሆን ነብና እንዴ ምን መሰለው እንዴ አሁን ስልክ ላይ ያለው አውሮፕላን ቦይንግ 337 ነው። ቦይንግ 337 ነው። ኤርባስ 6.5 ነው። አንድሮይድ ጂቢ 6.5 ነው። ለመጀመሪያ ጊዜ ዶክተር እመቤት ናት እያበረረች ይዛ የገባችው። ዶክተር እመቤት ታውቃታላችሁ? ልዩ ያደርገዋል እና አውሮፕላኑን ለማውረድ በጣም ብዙ ወጪ ይፈልጋል እና ዳይሬክትሊ ኢንዳይሬክት በሆነ ወይ ነው ፊክስ የምናደርገው። ገባ? ባይሆን አስተያየት አድርግልኝ፣ ትንሽ አቀንስልኝም። ያው ደንበኛ ሆናለሁ። ምን መሰለህ ብራዝ፣ አሁን የአውሮፕላን ምልክት ነው አላሳየህ። አሁን ዝም ካልከው ቀጣይ የባጃጅ የቅጥቅጥ የሃይገር የፐብሊክ ባስ ደረጃ እንደሚያሳያቸው ያልከፈለጋቸው ለዛ ነው። አያውቅም ብለህ ትደበርብኛለህ። ምንም ቢሆን በወጥ ማማሰልና በፉድ ኢንጂነሪንግ ዲግሪ አለኝ። እሺ እና እዚህ ምን ትሰራለህ? ለምን ሄደህ ቀይ ወጥ አትሰራም? የወጥ ቀቃይ አምጣው ስልኩን
ደረጃ አንድም ያሳያቸዋል። የሃይገር የፐብሊክ ባስ ምልክቶችን በነገራችን ላይ ማለት ነው ምንም ቢሆን በወጥ ማማሰልና በፉድ ኢንጂነሪንግ ዲግሪ አለኝ። እሺ ግን ለምን ሄደ ቀይ ወጥ አሰራም? ወደ ቀጣይ ቪዲዮ ያው እንግዲህ ላይ ያለው ዲሹ አሬ በጣም ከፍታ ላይ ያለው በጣም ከፍታ ላይ ያለው ዲሹ እውነት አይደፈርም። ዲሽ አስተካካዩ ነው። አዎ ቤቱ ሲሰራ ነው የሰቀሉት እኮ በእናትህ ዲሹ እኮ አሞራ ወስዱት አብሮ ቤቱ ጋር ማለት ነው። ይሄንን ነው እንትን ለማከሉ ምክንያቱ ይሄ ነው ያለው። እኔ እኮ ልብ አለኝ እና አልደፍርም ድፍረት ነው እኮ ትንሽ እናቴ ትሙት ፈሪ ነው አለ ወተሰራለን በሰላም እንወረውራለን በቃ እንወረውራለን። አረ ከፈጣሪ ጋር እንዳልከነኝ በእናታችሁ በጣም ከፍ ባለ ነገር እናንተ እኮ ቁጣ እኮ ነው የማይመጣባችሁ። እናንተ ነው እንደዚህ ከፍ አድርጋችሁ ቤቱ ሲሰራ ነው የተሰቀለው አንድ ላይ ሲሰራ እኮ እንደዚህ እኮ ነው። አይ ይቅርብ እስካሁን ድረስ አልተበላሸም ማለት ነው። ከእስከ ዜድ ያሉት ቻናሎች እጭንልህ ነበር በጣም ነው ያለው። ግን እንደዚህ ነገር አልደፍርም እኔ እዚህ ተባ ይሄን ያዝ እኔ ናችሁ ሳያችሁ እኮ ለዚህ አልገባችሁም። ቅድም እንዴት ነው ተው ግን ሀበሾች ተው፣ እንደዛ አይነት ነገር ተው፣ አታስለምዱ። ሁለት ደቂቃ አታስለምዱ ነው። ሁለት ደቂቃ በምን ትወጣለህ ነው ፓወር አገኝተዋል። ምን ኢዝ ፓወር ምን መሰላችሁ? አረ ከፈጣሪ ጋር እንዳልከነኝ አበሾች ልባለኝ እኛ እንበል እንጂ አልደፍር ድፍረት ነው እኮ ትንሽ ተው፣ እንደዛ ነው ተው፣ እናስተካክል እባክኛ ጨጨዋ ልጆች። ወደ ቀጣይ ቪዲዮ እኔ ነኝ አናጹ ጋር እሱ ረዳ አናጺ ነኝ ይችላል። አዎ ይችላል። እንዴ ታች ሰፈር ኮርኒስ በጥፍ ያወረደ ሲላልሰሙ ትላንት ራሱ መዶሼን ጥሮብኝ ይሄ ከረፈፍ ሙሉ ጣሪያ በቴስታ ነው ያለበስኩት። እሺ አዎ አሸዋ ግርፍ ምናምን ሌሎቹ በማንኪያ ነው የሚገርፉት። እኔ በቀበቶ ነው በቀበቶ ራሱ በጥፍሬ ነቅዬ በኩርኩም ነው የምከተው። ጋሽ ከባድ ሰው ነህ ማለት ነው። ምንድነው እርሶ የሚያሰሩት? ግን የውሻ ቤት አለኝ ጣራ ነው የምቀይርልኝ። ውሻ ቤት ነው አንተ እዚህ ቅያስ ለቅያስ እንደማንም ምን ነው አሰራም እንዴ? እሰራለሁ። አረ ምሩ ጋሽ እኮ ነው ተው፣ በማቀልድ በቀበቶ ነው ይስሩበት። ሙሉ ጣሪያ በቴስታ ነው ያለበት። እኔ ብቻ አታነካኩኝ። ወደ ቀጣይ ቪዲዮ። በነገራችን ላይ ዋ እንዴት የሰረቀውን ኮሜንት ላይ ጻፍልኝ፣ ኮሜንት ላይ ጻፍልኝ። እኔ አላወኩትም። ተመላልሶ ካየ ሊበላህ ነው። አጠቧት ማን ነገራችን ላይ እንደዚህ አይነት ነገር ካጋጠማችሁ ኮሜንት ላይ ወደ ቀጣይ ቪዲዮ ቦስ ሄጄ ምን ልበለው? ኤልያስ እንዳለ እቃውን ላክ። ዞር በል ይደረሳ ወረዘድ ዞር በል አለ። እኔ አናግረዋለሁ። አንተ እዚህ ጠብቀኝ። እሺ ጠብቀኝ። ልመና ነው እንዴ? ለሁለት አምስት በአዲስ ስታይል መጥቶ ነው። ዞር አምስት ብር ብቻ አንተ ዞር በል ዋዘና ብሎ አምስት ብር። ኧረ ይመሸ ዞር በል ምፈራ መስሎ ነው። ገገመ ማለት አይሰጥም ማለት ነው። ተው እንጂ። ኧረ የለመና አይነት ምንድን ነው እንደዚህ? ገና አሪፍ ነው። ወደ ቀጣይ ቪዲዮ። እኔ ተውኩሽ እንጂ ማን አባቱ ቀማኝ፣ ከኔ ለባሰበት ሰጣዎች ለለማኝ። እንዲህ ብዬ ነው ከኤክስ ጋር የተፋታሁት። ገብቶሃል? በዚህ ሰዓት ብር ነው መያዝ አለብህ ወንድም። የለስ ብር ነው መያዝ ያለብህ እያለ ነው ብር። ሴት ልጅ ካሜራማኑን ሳይሆን የምትፈልገው ፎቶውን ነው። ነቃ ደንገጥ በል። ብር ያዝ ወንድሜ፣ ብር። የእናንተ ሀሳብ ይወስናል። የግጥሜ ርዕስ በሶ ይሰኛል። የግጥም ርዕስ በሶ። መቱሽ ነቀነቁሽ እያገላበጡ ከላይ እስከታች እየተፈራረቁ የዶርም ተማሪዎች እና ወይኔ ዶርም ተማሪዎች፣ ወይኔ የዶርም ተማሪዎች
አስለቀሳችሁት ልጅየን ተው ሌላ ግጥም አለ ሌላ ግጥም አስለቀሳችሁት እኔ ወደድኩሽ ስል አንቺ ወደሽ ሌላ ታክሲውም ሞላ አውቶቡስም ሞላ ባሱሰ ሜሪዬ ያራድዬ ልጅ እንዴት ናችሁ ቾምብዬ ነኝ አዴ ለተሰርሳት የሚገባ ልጅ ሊቭ ላይ ማለት ነው አዳሚ በቃ ከቻሳልኩኝ ላይቭ ላይ ምናምን በቃ ደገፍ አድርግኝ ያራድዬ ልጅ በርዝና አስቀርባ ውብ ነው ያራድዬ ልጅ ውብ ነው ያለና ከራ ልጅ ነኝ ወጋቻ እና ለምን የቋራቱን አታ እና እንዲ እሰከስ እኔ በጩቤ ነው ያደግኩት ሰማኛ እና እንዲ በጩቤ ነው ያደገው ተው ወይኔ በላቸው እኔ ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው ወይኔ በላቸው እሺ የጨርቁት ልጅ ስማሩ ጓለው ነው ምን ጠቅነ በቃ መደረግ ያለበት አንድ ጥያቄ ጠይቃችሁ ነው የመጡት ሁለት ሲቀነስ አንድ ስንት ነው ባካና ቅም ሂድ እሺ ሁለት አምባሻ ነበራችሁ አንዱን በሉባችሁ ስንት ይቀራል በሉባችሁ ያለው አንተ ማለት ማን ነው ለምን ማናባቱ ነው የበለ ወደ ቀጣይ ቪዲዮ ኳስ ነው ጤናማ ትውልድ ይላል ኳስ ተጫዋች እንደነበርኩ መቼም ያደባባይ ሚስጥር ነው ደግሞ ኳስ ተጫዋች ሆንክ አለመተው ቃተ ለታው ሹቲ ሰው ክረምት ገባ ነበር የሚለው የኳሱ ንፋስ የሚለው ለዚህ ሲደራብለት ነው ይባል ነበር አንዴ የሰራውት አብዶ ልጁ በዛው አበደ መንገድ ላይ ወይኔ ኳስ ሲታይ ከእውቀት ጋር ነው መሆን ያለበት እሺ አሁን ይሄ ተጫዋች ማን ነው ስሙ ሰርጂዮ ራሞስ ነው ምንድነው አላቆም ብትል አይሻልም እንዴ ማን ነው እሺ ይኸውልህ ታሪኩን ልንገራችሁ ታሪኩን እንስማ የሰርጂዮ ራሞስን ታሪክ ማለት ነው እኔና ማሞ አውቶቡስ ተራ ደስ ሆቴል ሳልተን ስንወጣ የሆነ ልጅ ባጆ ያለው ልጅ ታጥላት ያለጣና ጋሽዬ ስልክ ነው ጀዋለው ምናምን አለ ሊያገነተረ እኔ በዛ ታይም ደግሞ የሰርጂዮ ራሞስ ታሪክ እሺ እስቲ አምጣው ሚስማር ምናምን ያለው ስልክ ነው ሳይሆን ሚስማር አንተማ አንድ ጥፊ በቃል ብዬ በጥፊ ስለው ኦሪጂናሉን ከኪሱ አውጥቶ አረጋሽዬ ያላወኩ ነው ብሎ ቢሰጠኝስ ምንድነው ስልኩ ሳራ ጂቪ ነው ብሎ ሰጠ በድንጋጤ ማስጨመደደው ምናምን መስሎኝ እየሮጠ ሄደ ከዛ ስልጆ ነው የሰፈር ስሙ ስልጆ ነው ለካ ስልጆ ራሙስ ስለው 68 ነው ባሽ ስልጆ ራሙስ ያልኩት እኔ ስልኩን ነው ከሰፈር ሰው እየሰማኝ ነበር በዛው ሰርጂዮ ራሞስ ተባለ ለስፔን በጉዲፈቻ ነው የሰጠው ስልከው በጆሮ ባህልን እንዳረሰ ያሳደገ ማህበረሰብ ቢሆን ሄደው ባለፈው አግብቶ አይቷል በወላይትኛ ነው ሰለብሬት ያደረገው በነገራችን ላይ ማለት ነው እንዴት ነው የሰርጂዮ ራሞስ ታሪክ ተመችቷችኋል ወደ ቀጣይ ቪዲዮ እሺ እንደ ደላው ሰው ተቀመጣለህ ኑረሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለፈው ደርደርቶብሃል አረቀየው መሄጃ የለክ አንተ ዘዋሪ ቁጭ ብለህ ታያለህ ቶምና ጄሪ ጸጉርህም ገብቷል ካልሲም ተቀዷል ብብትህማ ጠረን ቀይሯል ጥርሴ ይርገፍ እኔ አልዋሽህም ምንም አትስጋ ሚስት ተኝታለች ከእኔ ጋር ማለት ብዙ ነው ወዲያ በርህን ያንኳኳል አሁን አከራየ እንቆይ ነው እንዴ አቤት ትለኛለህ ችጋራም ስልህ ችጋራም ችጋራም አቤት በላንተ ችጋራም አቤት ጎበዝ አቤት ማለት እሺ ችጋራም ችጋራም ቴክቸው ሄድኩት እኮ ነው የምልሽ ወይ ሰው ደግሞ ደወለ ሄሎ ጤና ይስጥልኝ መብራት አይደለም አቤት መብራት አይደለም በነገራችን ላይ ያ የቅድም ልጅ ነው እንዴት ናችሁ መሰለኝ ምን አገባ ያው ምንም አያገባኝም ግን መብራት ጠፍቶብን ነበር እህቴ እና ቢጠፋስ ኖርማል እኮ ነው አታሽቃብጥ እሺ አሽቃባጭ ያለው መብራቱን ልቀቁልና ምን እሺ ዲር ከስተመር ይሄን ብላሺ ይሄን ብላ ከመስሪያ ቤት ነው ዲር ከስተመር አንተ ራስህ እንካ አለ ግን እሺ እንካ ጡንቻ ራስህ እሺ እንካ እየተባባሉ ነው መግማማት ወደ ቀጣይ ቪዲዮ ሰሚያቺ ነይስ የሻማምጪ እስር ቤት ውስጥ ሻማ አላቅም መሰለኝ ስላንቺ በያውን ነገር በዩ አልሰማም ነው ስለኔ እባክህ ተናገር አሁን ይላትሪጋ ስለኔ አታውቅም እንዴ ማን አንተ ሳንታ ስለቱ ጠቅነው ውበቱ የኮየው ካባል እሺ አዝረጃው ከጀብዶች ልንገረው እንደ ይሸነነ አሬ ይነገረው አሬ ፍሬሽ ነው ምን የእንጀራ አባቴን አንገቱን ጠቅነው ማለት ነው ስለኔ አንገቱን ያልሰማህም እዚህ ማ
ኧረ በሽም አታረግም አንቺ እኮ እንዲህ ምናምን ነገር ወይዬ ምናምን ምንም አልሰማህም አልሰማም እና ነው አንተ ነገሩ ልጅ ትቀጥልለት ፍሬሽ ነው ንገሩት ስድስቱን ነው ማለት ፖሊሶቹ አላ ወይዬ አይላቸውም ማታ የገቡትን ማታ እየሰማው ነው ቀጣይ አንድ ጨምርለት ያ የጠቆሩ ልጅ አላ ይጨመርለት አላድብም ብሏል ቆይማ ይጨመርለት እየሰማው ነው ትችላለህ አንተ ቸነነ የልጅ ይወሰንበት እንዴ ይወጋ እንዴ ይወጋ ነው ማለት ይወጋ ገደል ነው አረ ገደል ትገደላለህ ማለት ነው ተው አባቴን ትገደላለህ ማለት እንዴት ነው ይመሻሽ ናስቲ ና ወይ ሰሊም ምን አረፍኩ ደግሞ ምን አጠፋው ይኸውልህ ሰማን ባለፈው እንደሰራ ነው ጫፍ እያሽ የሌለ ታሽቃብጫለሽ የሰፈር ጉልበተኛ ሲኮን አዳሜ ይቻላል አረ ይቻላል ያረዳል አሽቃብጣለሁ ሰሌ ይባላል አንድ ሰው ቀና ብሎ ካገኝ እርገጠ ያራዳል እርግጥ ነው አንተ ያረገው እርገጠ ሰሌ ይባላል ሸቤ ሁለተኛ ቤት መኖሪያ ነው ያራዳል ምን አባበራ ነው እንዴ ማን ወንድ ነው እንዴ ሸቤ የሚያስገባል ይናፍቀኛል ነው ማለት ይናፍቀዋል ያራዳል ሰሌ ይባላል ኤጴ የሚል በሰፈር አቅረም ያረገ ይላል ያራዳል ቻምበስ አይሰማም ሰሌ ይባላል አይደለም በሰፈሪ ያለ ሰፈሪ እጂ አንቀጠቀጣለሁ ነው ማለት ያራዳል ያርበደብዳል ነው ማለት ያራዳል አይሰማም እንደ ሰሞኑ የመሬት መንቀጥቀጥ አይሰማም ይሄኔ ላይ ነው የሚፖስተው እሺ ሪፖስት ሼር ኮፒ ሊንክ እኔ ላይ ፖስት እንጂ እባካችሁ ያለውን በሙላ አድርጉለት ይገለኛል ጠቅ ነው የሚያደርገኝ ሰብስክራይብ ያደርጋችሁ እባካችሁ ያለውን በሙላ አድርጉለት ይገለኛል ጠቅ ነው የሚያደርገኝ በቀጣይ ቪዲዮ ድርገናይ ሰብስክራይብ ማድረጋችሁ እንዳትረሱ ለዛሬው ይመቻል